ወሳብ ዩቲዩብ እንግዲህ በሌላ ቪዲዮ ተገናኝተናል። ድጋሜ የዛሬው ቪዲዮ የሚሆነው ከሽልማቱ ጀምሮ ሽልማቱ 10,000 ብር እና ይሄ የሚሆነው የተለያዩ ውድድሮችን በተለያዩ ቦታ እየሄዱ የሚሰሯቸው አክቲቪቲዎች አሉ። እዚህ ጋር እንደምታያቸው 6 ሰዎች አሉ። ሁለት ነው 3 ቲም አላቸው። ህጉ ምናምን በደንብ አስረዳቸው እነሱን ከሸኘው በኋላ ጨዋታው የሚጀምሩት እዛ ጋር ቢር ፖንግ አለ ወይም ደግሞ ካፖች አሉ። ከዛ እዛ ውስጥ ኳሱን ቀድሞ አስገብቶ የጨረሰ ወደ መጀመሪያው ትዕዛዝ ይሄዳል ማለት ነው። እሺ መጀመር ትችላላችሁ። መስመራችሁን ያዙ። ናይስ እንዳትሸፋፈሉ። እንግዲህ ካሜራ ማንተው ተከታተሉ። Oh my god, እንትን ላልስት እንደ አቤላ ይጋደስ Let's go! ትንቅንቁ በጣም ያበደ ነው። ጨዋታው ሜቢ ዘ አሜዚንግ ግሬስ የሚባለውን ታውቁት ይሆን አላውቅም። ወደ 8 ምናምን መሰናክሎች አሉ። የመጀመሪያው መሰናክል እንዳልኳችሁ እዛ ጋር ካፕ ውስጥ ኳሱን ቀድሞ ያስገባው ወደ የሚቀጥለው ትዕዛዝ ይላል ማለት ነው። የሚቀጥለው ትዕዛዝ ደግሞ ሄይ ሞባይል ነው። ሄይ ሞባይል በነገራችን ላይ ስፖንሰራችን ነው። ይሄ ቪዲዮ ውድ ቪዲዮ ስፖንሰር ያደረገን ሄይ ሞባይል ነውና የተለያዩ አክሰሰሪዎች፣ ኦሪጂናል እቃዎች፣ ስልኮች፣ ላፕቶፖች ታገኛላችሁ። የሚገኙት ህድሞን ህንጻ ኦሮሚያ ታወር አጠገብ አንደኛ ፎቅ ነው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። ልክ ሄጋ ሲደርሱ ሌላኛውን ደብዳቤ ይወስዳሉ ማለት ነው። ሌላኛው ደብዳቤ የሚለው ደግሞ በእጅ ተዘርቶ ባፍ የሚለቀም ምንድን ነው? በእጅ ተዘርቶ ናቲ ያረች ነው ፌር። እሺ በእጅ ተዘርቶ ባፍ የሚለቀም እንቆቅልሽ በእጅ ሴንድ አንሰር አን ቴሌግራም በእጅ ምንድን ተዘርቶ ባፍ የሚለቀም አይደለም እንዴ? ምንድን ነው? በእናትህ በእጅ ተዘርቶ ባፍ የሚለቀም ምንድን ነው? አሪጌ ስሚኝማ በእጅ ተዘርቶ እኔ ቆንጆ በእጅ ተዘርቶ ባፍ የሚለቀም ምንድነው? እናቴ ማንን ጠይቅ? ይሄን ሰው አባት በእጅ ተዘርቶ ባፍ የሚለቀም ምንድነው? በእጅ ተዘርቶ ባፍ የሚለቀም ቃላቶች በእጅ ተዘርቶ እንዴት ነው በእጅ የሚዘራው ቃል? ጽሁፍ ነው ማለት ዲቫይን በርገር ሂድ። እሺ ሂድ ዲቫይን በርገር እንገዛለን እንይዘዋለን። ሂድ አገኘው yes ጽሁፍ ዲቫይን በርገር ወደ ላይ በሸገር በኩል yes ምን አለ በዲቫይን በርገር ወከብ ተገዛላችሁ አጥበሩትን ተገዝታችሁ ትይዙታላችሁ። ምን አው ሰላምና በዲቫይን በርገር ነው እንትን አንድ በርገር ለማዘዝ ነበር የጾም ሁለሽ ለምናታሽ ቻላ ሚል how would they know አይ አናጨረብር ንዳው ወንደር ደወልኩኝ አንቺ ስቶፕ ብላ አታወራም እንዴ? ስቶፕ አድርጋ አታወራም እንዴ? ኤዲቲንግ ላይ ኤዲት አድርጎ ከተራ አይ ምን አገባኝ ብሩን ከበላን በኋላ ግን ደግሞ ለአስተናጋጁን አናግሮታል አንዱ እንደዚህ እንዳያደርጉ ብሎ ያ ደናነኝ ወይኔ ምን ደናነኝ ዛሬ
እየፈጠን እንጂ አካባቢሽ ወፍ ፈልጊ ነው ማለት near you kind of near you what are you now Martin ፋይንድ ወፍ ነው የሚለው ቀጣይ ትእዛዝ። ወፍ እንግዲህ ምን እንደምታውቁት በሶሻል ሚዲያ የወንዚማ ወፍ በሚል ቀልድ ታውቁታላችሁና የወንዚማን ፈልጉ ለማለት ነው ሪዘምብል የሚያደርገው ያለው። የወንዚማን እንዳገኙት ቀጣዩን ትእዛዝ ይሰጣቸዋል ማለት ነው። Abdu oh ስጣት በቃ አሸንፈል የወንዚማን እንዳገኙት ቀጣዩን ትእዛዝ ይሰጣቸዋል ማለት ነው። ቀጣዩ ትእዛዝ ደግሞ የሚለው ፓፕ ደባሉ ነው ወይም ደግሞ ፊኛውን አፈንዱት ነው። ሁለት ፖስታንት ብያለሁ ጨርሻለሁ። ደውላለሁ በምን Pop the balloon. አለ የጀርባ ምን አለ? Pop the balloon. I'm over here. What is it? Where's the balloon? ልክ ውስጥ ያሉን ትእዛዝ ሲወስዱት ምን እንደሚለው ሲያነቡት ወደ ቀጣዩ ትእዛዝ የሚሄዱበት የሚያመላክተው ቀጣዩ ትእዛዝ ምን እንደሚለው I'm always near you ነው የሚለው። I'm always near you. አገኘሽ? I'm always near you. በደምብ ቲንክ አስብ። ክሉ መጠቀም ትችላላችሁ። መኪናችሁ ውስጥ ከዛ ምን ነበር መልሱ? መስኮት ወንበር ስትፈልጉ ፈልጉ። አብዱ ክሏችሁ መጠቀም ትችላላችሁ። I don't know ምንድነው? በጣም ቬግ ነው እኮ የሁሉም እኮ ነው ለእናንተ ብቻ ነው። እሺ እንጠቀም። በደምብ አስቡበት። አጠገባችሁ ነው የሚሆነው። እናንተ አካባቢ ነው የሚሆነው።
ሌሎቹ ተጠቅመው ሌላ እሺ ዘይንት በቃ እንጠቅም ማለት we always meet እዛ ቦታው always meet we always meet ሪጌል እንሂድ ነው እዛ እንሂድ ነው ሪጌል ነው የሚሆነው my god የት እንደገኘት ተቀመጥ የዮኒ ዜማ ኮፒያ እና ያረጋው ኮፒያ ደግሞ እንደዚህ ነው ያለው ወፍ ይመስላል ጆሮ always meet where we meet በርገሩን እንተናናችሁ እንሂድ በቃ ሰምተህ we always meet እንትን ተጠርሞ we always meet ነው የምንገናኝበት ቦታ አለና ሪጌል ይባላል እዛ ሊሄድ ነው ያሰብኩት ስለዚህ ሁለት ኦፕሽን አለ እዛ ሪጌል ወይ የኑስ ነው we always meet አብዱና የኑስ ላይ ይገናኛል ስለዚህ ሪጌል ቼክ እናድርግና ካልሆነ እንትን ነው የኑስ የኔ ሱፐር ውመን በይ ለመብረር ተዘጋጅ ወይዬ ነይ ወረጅ ቀስ ቆይ ይኸውልሽ ሪጌል ነው don't call this number no don't call this number either don't call this number either እንደውል ማለት ነው we always meet እንትን ምንድነው ሚቲንግ እንትን አይደል እንዴ don't call this number ኮን የሚለው don't call this number የራሱ ስልክ ነው የሆነ ወረቀት አስቀምጧል እንዴ እርግጠኛ ነህ ስለዚህ don't call this number ዶንት ብያለሁ ቢለን እስኪ don't call it don't ማን አዞራለሁ ለዚህ ስድስት የሚለው የምን ቁልፍ ነው እስቲ ሄይ ሞባይል ሂድ ሄላ ጀግና ናይስ ማን ካሜራማን what you did እሺ it was video the whole time my god ከናለሁ ዝም ብለህ ቁልፍ ሄይ let's go oh my god حبيبي አገኘሁ ስልኬ ነገር ነበረ ዱራይት ነው የሚለው አይደል ዱራይት ነው የሚለው no don't አይደለም I don't know don't call this number so how do we know እዛ ሲሄድ ደግሞ ቁጥር አለ የሆነ ቁጥር ዶንት ኮል ዲስ ነምበር ይላል ያን ቁጥር ከደወሉ ካሜራማኑ 3 ደቂቃ ቆይቶ ነው ቀጣዩን ትዕዛዝ የሚሰጣቸው ምንም ካላሉ ግን በደው ይሰጣቸዋል ማለት ነው አብዱ እሺ ያ ደወልኩለት ለአብዱ ኦኬ እሺ አንተ ጋር አለ we wait 3 minutes ቀጣዩን ሲሰጣቸው ቁልፍ ነው ውስጥ ያለው ቁልፉ ምን እናድርገው ምናምን ሊሉ ይችላሉ ግን ቁልፉ አይደለም ፖይንቱ ቁልፉ እንዲያዘናጋቸው እንጂ ውስጥ በትንሹ ሄ የምትላለች ያቺ ሄ የምትለዋ ምንድነች ሄ ሞባይል ሄደው ቀጣዩን ትዕዛዝ እንዲወስዱ ነው ያሰብኩት ሄ
ሳይንስ ገብተን trouble when you walk there. ነገ እኮ ጾም ትፍታ ነበር የምንለው እናት ምን ቁልፉ ምንም ካልሆነ ማለት ነው ለሄ ሞባይል ዝፈኝለት እሺ ቁልፉ ስተኛ ልብህን በር ከፍቼ ልግባ ማን የሚያሸንፍ ይመስላል ማን ይመችኛል ካላጋጨው ነው አጋጭታለች ነው እርግጠኛ እያጋጨ ያለው ካልሆነ ግቡልኝ በእናታችሁ አይዞሽ ቀጣዩን ትእዛዝ ይሄ ሞባይል ጋር ሲሄዱ እንደሚለው አርቲክሉን አንብቡ ነው የሚለው። ከዛ አርቲክሉን ልክ አንብቦ ሲጨርሱ ሌላ ካሜራማኖች የመጨረሻውን ትእዛዝ ሰጥቷቸዋል። ያ ትእዛዝ ደግሞ የሚለው በስፓኒሽኛ ሆቴል እንገናኝ ነው የሚለው። እንግዲህ ብዙ ጊዜ የምንገናኝበት ሆቴል ሞዛይክ ነው፣ እዛ እንዲመጡ ነው ማለት ነው ያሰብኩት። መጀመሪያ ላይ እንግዲህ ያሸነፈው ሽልማቱን ይወስዳል ማለት ነው። ማን ያሸንፋል? 10,000 ብር ማን ይወስዳል የሚለውን እስከ መጨረሻው ድረስ ተከታተሉ። ዘባይዝ ማን ጀምሮ ከሚለው አንብበው ሙሉ ማለቅ አለበት። ሪል ሆነስት ይላል። እሺ 8 years old ተሰምሮበታል። The wise man. People have been coming to the wise man complaining about the same problems every day. One day he told them a joke and everyone wrote, after a couple of minutes he told them the same joke and only a few of them smiled. When he told the same joke for the third time and no one laughed anymore. The wise man smiled and said, you can't laugh at the same joke over and over. So why are you always crying about the same problem? Moral of the story, worrying won't solve your problem, it just wastes your time and energy. Oh my god. My god, it was supposed to be inconvenient and After you give the food to the one who needs it. Let's go to Dubai. hotel inconvenient in a hotel after you psych the man. Encuéntrame en el hotel. ከላይ ጻፈው የሆነ ስፓኒሽ ነውና ትራንስሌት ስናደርገው ሚት ሚ አት ዘ ኢንትራንስ ነው የሚለው። ኢብሮ ውድድር ላይ ነን። በእናትህ አስገባኝ በለው። ኢብሮ ያዝልኝ ልግባ። በእናትህ ውድድር ላይ ነን። Thank you. ሞዛይክ መንገድ ወይኔ ሞሰስ እንዴ ድሩት እንዴ እሱም ጌስት ሃውስ ሞናርክ ሁሌ የምንገናኝበት ሞናርክ እንገናኛለን። አዎ ሞናርክ ይሄ ሞዛይክ እንገናኛለን። መጀመሪያ ላይ የደረሱት የነነ ቪዲዮ ነገር ግን ያሸነፈው ያው መጀመሪያ ተደረሰው የነነ ቪዲዮ ነው። እንኳን መጀመሪያ እናትና አባቴ ማመስገን ፈልጋለሁ። ሁላችንም ወዳችኋለሁ። ፐርሰናሊቲ ካታርጉት እሺ። የሆነ ፓርት በቃ ጨንቆኝ ለሱ ይለ በቃ አይዞክ ምናምን ስለው ማን መጣው? ምንድነው መጣ? አሸናፊ ዞር በለና አሸናፊው እነ ናቲ ናቸው። አንተም ነው እሱ ደግሞ ሲል ያደሩ ያው እንግዲህ ዛሬ የቤት ኪራይ መክፈል ታዲያ የፌታሉ ስላደርኩ ነው ብሬ የጨረስኩት። ከብዬ ነው ጋር ሰላም ወይኔ ለምንድን ነው የሚያገነጥሩኝ? እሺ አይ እንከነከ በቃ ካሜራማኖቹም ዮንዚማም ሁላችሁም በጣም አድርጌ አመሰግናለሁ። እንግዲህ ባጀቱ ሰፋ ቢልና ለሁላችሁም የተወሰነ የሆነ ነገር ብለጥስላችሁ ደስ ይለኛል። ለዛ ለነ መክሊት ቲም በራሴ 1000 ብር ሰጥቻችኋለሁ። እንዲሁም ደግሞ ለና አቤል ቲም 1000 ብር ሰጥቻችኋለሁ። ዮንዚማ በጣም ስለተባበርክ እናመሰግናለን። 500 ብር ካሜራማኖቹ 500 ብር
እውነት ጨምሬ ለሁላችሁ የተወሰነ ሰጣችሁ ደስ ይለኝ ነበር። ነገር ግን ያው ባጀት ስላነሰ ነው። በቀጣይ ቪዲዮ ስንደርስ ቻው።